ታደሰ መልካሙ እባላለሁ። የጎንደር ከተማ አስተዳደር ትምህርት መምሪያ የአይሲቲ ባለሙያ ነኝ። እንግዲህ ተማሪዎችን ቀደም ብለን ከህዳር ወር በሀገር አቀፍ ደረጃ የተሰጠን የአሰልጣኞች ስልጠና ነበር። ያን መሰረት አድርገን ለትምህርት ቤት አይሲቲ ባለሙያዎች፣ አይሲቲ መምህራን፣ ሱፐርቫይዘሮች፣ ርዕሳነ መምህራን ለሚመለከታቸው አካላት ግንዛቤ ፈጥረናል። ቴክኒካል ስልጠናም ሰጥተናል። ከዛ ጊዜ ጀምሮ ሁሉም ትምህርት ቤቶች መሰረተ ልማት እንዲሟላላቸው ከቴሌ ጋር በፈጠርነው ትስስር በከተማችን ከሚገኙ ሁለተኛ ደረጃ ትምህርት ቤቶች ከ3 ትምህርት ቤቶች ውጪ ሌሎችን የኢንተርኔት አገልግሎት ተጠቃሚ እንዲሆኑ ማድረግ ችለናል እና የቅድመ ዝግጅት ስራውን ቀደም ብለን የጀመርን በመሆኑ የትናንትናና የዛሬውን የሞዴል ፈተና ሲወስዱ ተማሪዎቹ የተቸገሩት ነገር የለም ማለት ነው። ትምህርት ቤት ላይም ልምምድ ሲያደርጉ ቆይተዋል። በቂ ግንዛቤ በማግኘታቸው በጥሩ ሁኔታ የሞዴል ፈተናውን ያለምንም ቴክኒካል ችግር መፈተን ችለዋል ማለት ነው። የትምህርት ቤት ላይ በዋናነት የአይሲቲ መምህራንና የትምህርት ቤቱ ርዕሰ መምህር በጥብቅ ዲሲፕሊን እንዲመሩት በማድረግ መሰረተ ልማት የሌላቸው ትምህርት ቤቶች በተቻለ መጠን በተለይ ፋሲለደስ ቁጥር 2 የኔትወርክ ኢንስታሌሽን ችግር ስለነበረባቸው እሱን ለማሟላት እንቅስቃሴ እያደረጉ የነበሩበት ሁኔታ ነበረ። በተጨማሪ ደግሞ የዋይፋይ አንቴና በመግዛት ተማሪዎቹ በትምህርት ቤት ልምምድ እንዲያደርጉ ማድረግ ችለዋል። በአጠቃላይ በየትምህርት ቤቶችና ከኮሌጆች ከተማችን ላይ የሚገኙ የመንግስትና የፕራይቬት ኮሌጆች አሉ፣ ቴክኒክና ሙያ ኮሌጆች አሉ። ከነሱ ጋር ትስስር በመፍጠር ከዚህ በኋላ ለሚኖረው ልምምድ ኮሌጆች ጋር አስተሳስረናል ማለት ነው እና በዚህ ሁኔታ ተጠናክሮ የሚቀጥል ነው የሚሆነው። ልምምድም አድርገናል፣ ምደባም አድርገናል። ሁሉም ኮሌጆች ላይ እነማን ትምህርት ቤቶች ልምምድ እንደሚያደርጉ ይህን ለማድረግ እንቅስቃሴ አድርገናል ማለት ነው። እንግዲህ ምንድነው የትምህርት ሚኒስቴር እቅድ እንግዲህ ኦልሞስት ከ2019 ጀምሮ አጠቃላይ በሀገር አቀፍ ደረጃ የፈተና ስርዓቱ በኦንላይን ይሆናል የሚል እቅድ ነው ያለውና ለዛ በቅድመ ዝግጅት ትምህርት ቤቶች ግብዓት እንዲያሟሉ ከተማ አስተዳደሩም ኃላፊነት እንዲወስድ ክልልም ተመሳሳይ ደግሞ ትምህርት ሚኒስቴርም እንቅስቃሴ ለማድረግ ሞክረዋል። ይሄ በእጅጉ ተማሪዎቹ በተለይ የኩረጃን እንዲቀንስና እንዲጠፋ እንፈልጋለንና ከዛ አንጻር ተማሪዎቹ ሰልፍ ኮንፊደንስ ተሰምቷቸው በራሳቸው አቅም በራሳቸው እውቀት ወደሚቀጥለው የዩኒቨርሲቲ ሌቭል የሚሸጋገሩበት ሁኔታ ነው ያለና ኢቭን አስፈላጊነቱን ወስደን ስናይ ተማሪዎቹ አንደኛ የራሳቸውን ኮንፊደንስ ማዳበር ይችላሉ። ሁለተኛ ደግሞ ኢቭን ምን ያክል ሰዓት እንደቀራቸው እንኳን ተማሪዎቹ ማወቅ ይችላሉ። በማኑዋል የፈተና ስርዓት ተማሪዎቹ ሱፐርቫይዘር ነው ሰዓት እያየ የኔ ያክል ደቂቃ ቀርቷቸዋል የሚል፣ በዚህ ግን ተማሪዎቹ ኳልኩሌት አድርገው ምን ያክል ደቂቃ ምን ያክል ጥያቄ በምን ያክል ደቂቃ መስራት እንችላለን ብለው ማወቅ ይችላሉና እጅግ በጣም አስፈላጊና የምንፈልገውን ጥራት ያለውን ትምህርትና ጥራት ያለው ተማሪ ወደሚቀጥለው የዩኒቨርሲቲ ሌቭል ለማሸጋገር ምቹ ሁኔታ የሚፈጠር ነው ማለት ነው። ስሜ ረዴት ታከለ ይባላል። የመጣሁት ከፋሲለደስ ቁጥር 2 ትምህርት ቤት ነው። 12ኛ ክፍል ተማሪ ነኝ። ፈተናው አሪፍ ነው። ለመዘጋጃ ከመሆኑ አንጻር በጣም አሪፍ ነው። ለደንብ ነው የሰራነው ያስባለሁ። ልዩነቱ በቃ ማለት በወረቀት ብንፈተን ያው ለኩረጃ አመቺ ይመስለኛል በወረቀት መፈተኑ። ይሄ ግን ለኩረጃ ቢያንስ 70% ያክል የሚቀንስ ይመስለኛል። ተማሪ ዘለቀ ተገኘ እባላለሁ። የመጣሁት ከጎንደር ፋሲለደስ ቁጥር 2 ትምህርት ቤት ነው። ያው የሞዴሉ ፈተና እንደኔ በጣም ደስ ነው የሚለው ማለት እንግዲህ ለተማሪው ከዚህ በፈተናው ቀን እንዳይደነግጥ ወይም የሆነ ፍራስትሬሽን እንዳይኖረው አሁን አዋይርነስ ስለፈጠረለት ያው ጥሩ ነው ብዬ ነው ማስበው። በጣም ደስ ነው የሚለኝ እና ስለዚህ እንደዚህም ሊጠናከር የሚገባው ጉዳይ ነው ማለት እኛም የዚሁ እድል ተቋዳሽ በመሆናችን እንደኔ በጣም ደስተኛ። ብዙ የኛን የራሳችን ኤረር ያርምልናል። ኮምፒውተሩ ብዙ ጠቀሜታ አለው። ነገር ግን እንደኛ እንደ ሀገራችንና እንደ አካባቢያችን ከዚህ ቀደምት ያልተለመደ በመሆኑ ያው ለጊዜው ለተወሰነ እስከምንለምደው ድረስ ያው ፍራስትሬሽን ምናምን አለው ብዬ አስባለሁ እንጂ በጣም ደስ ነው የሚለው። ይሄ በጣም ደስ ነው የሚለው አሁን በቃ እንዴት መስራት እንዳለብን ራሱ የአካባቢውን ኢንቫይሮንመንቱን አየሩንም ሆነ ቦታውንም መልመዱም በጣም ትልቅ አድቫንቴጅ ያለው ብዬ ነው የማስበው።